እውነት ነው የምላችሁ በጣም አደገኛ ሳል አለኝ። በጣም ታመም። አይ እንዴት ናችሁ ሀና ዩቲዩብ ተከታታዮች? እና ይሄንን ቪዲዮ የሰማችሁት ይመስለኛል። እና ይች ልጅ በስመ አብ በጣም ነው ተሳዝነው ማርያምን። እና ዘማሪነት መሰለኝ ታማ ካንሰር ታማ ወደ ሃይላንድ ህንድ ሀገር ሄዳ ታክማ ዲና ወደ ሀገሯ መጣች ማለት ነው። እና እዛ ሄደችበት ሀገር ምንድን የገጠማት ምንድን ነው የገጠማት እያላችሁ ብዙዎቹ እና ፍቅረኛዋ አልተጋቡም፣ ግን ፍቅረኛዋ ይመስለኛል። እና እሱ ነው መሰለኝ ገንዘቧን ምናምን የሄደችበትን ገንዘብ ራሱ ብዙ ብር እንደበላት ነው እናትና አባቶች እየተናገሩ ያሉት። እና ገንዘቧን እንደበላት አታ ራሱ የምትቀበርበት ራሱ ሳጥናታ ተበድረው መኪና ራሱ ወደ ክፍለ ሀገር ነው መሰለኝ እናትና አባቶች ተበድረው ምናምን ማለት ነው። በጣም ነው የሚያሳዝነው። እና እንደሚጣሉ ራሱ እናቷ ስትናገር አባቷ ሲናገር ወይ በስመ አብ ወልድ ማርያምን በጣም ነው የሚገርመው። እንደዛ አይነት ወንድ አለ ወይ ይባላል። ማርያምን ዛሬ እኛ ኢትዮጵያን ምን እንደሆነ አላውቅም። በቃ በጣም ነው የሚያስጠላው። በቃ ሴቶች ላይ የሚደረገው ነገር በተለይ ዘማሪ ነን ተብሎ የትኛውም ሃይማኖት ይሁን ባይዘው ዘማሪ ነን ብለው እንደዚህ አይነት ነገር መስራት አይደብርም? ማርያምን በጣም ነው የሚደብረው። የምትቀበልበት ሳጥን ስትማጣ ደርሳ 4000 ዶላር ነው ምናምን ነው ወሰደባት። ብር ደግሞ ተሌላ ተበድረው ምናምን እናትና አባቶቿ የሰጧት ዘመዶቿ የሰጧት ያን ሁሉ ራሱ እንደደበቀው ምናምን ነው የሚናገሩት። በጣም ነው የሚያሳዝነው። ማርያምን እና ከዚህ እንጠንቀቅ። በቃ የኛ የሚሆነው ማግባት ይሄ ፍቅር እንግዲህ ጅኒ ምናምን የሚባለው አይሰራም። በቃ አሁን ሰዓት አይሰራም። በቃ ፍቅር የሚባል ነገር አይሰራም። እና ራሳችንን ተጠንቀቅ ነው የምላችሁ ዶች። በጣም ነው የምታሳዝነው ሴት ልጅቷ በጣም ታሳዝናለች። እና ብሯን ሁሉ እንደተበላች ባለ ሁለት ሞት ነው የሞተችው። ብሯን ገንዘብ የምትቀበርበት አጣ ማለት ነው። እና ወይ በጣም ያሳዝናል። እና ሰብስክራይብ እያደረጋችሁ ደግሞ እኔን አበረታቱ። ሰብስክራይብ አድርጉኝ። በጣም ነው የሚያሳዝነው። እውነት ነው የምላችሁ በጣም አደገኛ ሳል አለኝ። በጣም ታመም። አይ እንዴት ናችሁ ሀና ዩቲዩብ ተከታታዮች? እንዴት ናችሁ? ይሄንን ቪዲዮ ሰምታችሁታል ይመስለኛል። ማለት ነው ልጅቷ ምስራች የምትባለው የተናገረችው ዘማሪ ናት መሰለኝ የተናገረችው ሰምታችሁታል መሰለኝ። እና ውዶችዬ በጣም ነው የሚያሳዝነው። እንደው በስመ አብ ነው በቃ። ወዴት ነው የምንሄደው? ጊዜው ወዴት ነው እየሄደ ያለው? በጣም ያሳዝናል። ሲያወሩ እናትና አባቶቿ ማለት ነው ፍቅረኛዋ ምናምን እንዴት እንደበደላት እንዴት ብሯን እንደበላት ሃይላንድም እንዴ ሃይላንድ ይመስለኛል ባልሰሳት ሃይላንድ ይመስለኛል እዛ ሄዳ መሰለኝ ታከመችው። እና ብሯን ማለት ነው ብሯን በልቷት 4000 ዶላር ስልክ ራሱ እሱ ሁለት ስልክ ልብስ ራሱ ምናምን እሱ ነው ወስዶ የመጣው ለራሱ ማለት ነው። እሷ ሊያሳክመው ወስዶ ብሯን ገንዘብ ሰው ሁሉ ተበድረው የላኩትን እሱ ነው ራሱ መሰለኝ የበላው ማለት ነው። በጣም ነው የሚያሳዝነው። ማርያምን ወዴት እየሄድን ነው? ወዴት ነው እየሄድን ያለ ነው? በስመ አብ ኧረ በስመ አብ ማርያም በጣም የሚያሳዝነው። እና ለዚህ ማለት ነው በቆይ መጋባት አለብን። በቃ መጋባት አለባችሁ። በቃ ስታፈቅሩ ወይ በፊት መጋባት ወይ የሚሆናችሁን ሰው ማፍቀርና አለባችሁ። ከዚህ ተማሩ። ማርያምን በስመ አብ በጣም ነው የሚያሳዝነው ስሰማ እናይቱን ስሰማት እናይቱ በቃ እንዴት እንደሚጣሉ አባቷ እንዴት ሲናገር ሳጥን መግዛት አታ ማለት ነው። አገሯ ክፍለ ሀገር ነው። ክፍለ ሀገር ራሱ መሄጃታ ማለት ነው። መኪና የሰውን ይዞት የሚሄደው ወደ ክፍለ ሀገር አታ ከሰው ተበድረው ዘመዶቿ እናትና አባቶቿ ተበድረው ነው ወሰዷት። ብሯን በልቷት ማለት ነው። ሰው የሰጣትንም እሷ የሰራችውም ሊሆን ይችላል አላውቅም። በስመ አብ ኧረ ወዴት እየሄድን ነው? ማርያም በስመ አብ በጣም ነው የሚያሳዝነው። እና ወዴት ነው የምንሄደው እኛ? እንደው በቃ በስመ አብ ኧረ እንደው እኛ ኢትዮጵያውያን ወዴት ነው የምንሄደው? በቃ አስጠሊ ነገር ነው። በቃ ማርያም እንደዚህ አይነት መስማት በጣም አስጠሊ። እሱም ደግሞ ዘማሪ ናት ደግሞ ልጅቷ ትዘምራለች ደግሞ ዘማሪ ናት። በስመ አብ በጣም ነው የሚያሳዝነው። እኔ እናትና አባቶች ናት ያዘኑኝ። አጠብር 60,000 ብር ተበድረን ነው ሬሳውን ራሱ ወሰድነው ወደ ክፍለ ሀገር ምናምን እያለ አባቷ እያወራ እንዲሁም ደግሞ እናቷን በድብቅ በፊት የሆነ በዓል ሊያከብሩ ሄደው ክፍለ ሀገር በድብቅ እናቷን ራሱ ሊቀርጻት ማለት ነው ሳትፈልግ። እንደገና ልጅቷ ፌንት ነቅላ ወድቃ እንደገና እያለቀሰች ምናምን አረጋግተዋት ምናምን ማለት ነው። በስመ አብ እና ወዴት እየሄድን ነው? በስመ አብ በጣም ነው የሚያሳዝነው። እና ሰላም ሆኖ ሰብስክራይብ አድርጉኝ። ደግሞ ሀና ዩቲዩብን አበረታቱ። ሰብስክራይብ አድርጉኝ
እንጠንቀቅ ሴቶች፣ በጣም እንጠንቀቅ።